የደረሰውን ማጨብጨብ አፍንሶ ይለዋል። እስኪ 3 ጊዜ ልበሉ እንዳመስግኑ። እንደገና ድገሙ ለሶስተኛ ጊዜ። አሁን እጃችሁን ከፍ አድርጉት። እንዲህ አድርጉት። እጃችሁን አንድ ጊዜ ሁለት አላልኩም። እንዲህ አድርጉት። እንዲህ ከፍ አድርጉት። በመከራዬ ጊዜ በአንደበቴ የተናገርኩትን ከልቤ ያመላለስኩትን ወደ አንተ እንድትፈጽምልኝ የጠየቅኩትን የተከናወነውን ገና የሚቀረውን ስለሁሉም እነሆ ስለቴን ለአንተ እፈጽማለሁ። ድገሙትና መስሉት እግዚአብሔር። ከዚህ በላይ አልናገርም። እየሰማችሁ ነው አይደል? በጣም ሰፊ ሰዓት መጋቢ አዲስ መምህር ሰናይ በጣም ሰፊ ሰዓት ማለት ነው አስተምረዋል። ዘወእዝን ሰሚዐ ለይስማ። አንድ እንግዳ ጓደኛው የአትክልት ቦታ ይኖር ነበርና ናና ያለሁበትን ይልኛ ለእናታ ወደ ጓደኛው የተደና ሲገባ የአትክልት ቦታ ነው ሰውየው ጓደኛው እየሰራ ያለ። እነ ሙዝ፣ እነ ብርቱካን፣ እነ ፓፓያ እነዚህ አትክልት ላይ ሆናችሁ እንዳይመጣችሁ እየሰማችሁ ይባል። እነዚህ ሁሉ ተሰበሰቡና ቤቱ ላይ ቀረቡ። ለወንድሙ ለጓደኛው ለሚወደው በማሳው ውስጥ በአትክልት ቦታ ያለ አትክልቶች ከይድ ጀምሮ አልቀሩም። ስለሚወደው አንድን ወንድም ወይም አንዲት እህት ከወደዳችሁ መስጠት ቀላል ነገር ነው። ትልቁ ሊጨምረው ነው። ለዚህ ነው ልበ አምላክ ዳዊት ዘፈቃድ የሰው ጉለቃ ሰው ለመስጠት ሰው በጎ ለማድረግ ውስጡ ካመነበት ከወሰነ እጅ መዘርጋት ትንሽ ነገር ነው። እኛ የከበደናውን የውሳኔ ጉዳይ። ይህ ሰውዬ ግን ወንድሙን መጣት ብቻ አይደለም ለወንድሙ ያለውን ሁሉ አቀረበለት። እንዳትረሱ ይህን ነገር ለምን እንዳመጣ። ቅዱስ ገብርኤልን ትወዱታላችሁ? እስኪ የምትወዱት አሳዩኝ። ከፍ አድርጋችሁ አወዱት። አይ አጨብጭቡ ማለትና መውደድ ይለያያል። የሰማችሁ ማለት ለይታችሁ ተናገሩ። አንድ ጊዜ ምንድን ነው ያለው? አንድ ወጣት ኢትዮጵያ በኤችአይቪ አንደኛ ደረጃ ወጣች፣ ደስ ይበላችኋል። ደመቀ ነው ያስተወጭባል እንዴ? ያስተወጭባል። አሁን በሞት ኢትዮጵያ አንደኛ ደረጃ ወጣች ይባል ያስተወጭባል እንዴ? ያስነቅሳል እንጂ ያስተወጭባል። ስለዚህ ተወዱታላችሁ ያልኩ ከሰውየው ጋር አነጻጽራችሁ ለሚወደው ወንድሙ በአትክልቱ ቦታ ያለው ሁሉ ነገር ያቀረበለት። እንግዲህ ወዲህ ነው ይብላው እዚያ መካከል ላይ መቼም አንድ ሰርግ ላይ ጉዴ 50 ወጥ ይቀርብላችሁ ሁሉም አጥሩት የፈለገ ወላ ነው ማለት ነው። የሰማችሁ ማለት ነው። እዚህ በኋላ ሙዝ በጣም ይወድ ነበር ሰውዬው። ሙዝ በባህሪው ከበዛ ሆድ ይመታል። አሁን ያ ፖለቲካና ተራራው፣ ወንዙ፣ ሙስናው፣ ግራባቱ፣ መገዳደሉ ወዳችን ቢመረመር የተረፈው ነው። ጥላቻ፣ ቡድናዊነት፣ ወገናዊነት፣ ስግብግብነት፣ ቆዳምነት፣ ሁለት የእናት ጡቶች ልጅ አሳድጋ ሁለት ነገሮች ዓለም እየበቀሉ ያለ ሰይጣን፣ ቃል፣ እነዚህ ሁለቱ ቁማር ናቸው። አገር ሌላ ነገር የለም። ለጽድቅ ቢሆን አንድ ነገር ላይ ነው ወደ ገዳም ነው። ከዚህ በኋላ በላና ወዱና ታውዙ ውስጥ ያው ተጣጣፉ ይገባል። ሳታበዙ እየሰማችሁ አይደል? ወንድሜና አሬታ ያቀረብክልኝ ሁሉ ነገር በጣም ጎልቷል ደስ ይለኛል። ነገር ግን ብዙ አቆጥ ስለነበረ አንተ ደግሞ በቀር አቀረብ እኔ በጠየቅ ስላልፈለኩ ጊዜ ለመቆጠብ ነው እንጂ ሆዱ እንደዚህ ለሆነ ሰው ብዙ መድኃኒቱ እየመጣች መጠር እሱ ነገር ነው የምትናገሩት አይደል? ብዙ ነገር ነው የምታወሩት።
አንዱ ምግብ ይችላል፣ አንዱ ምግብ ይችላል፣ አንዱ አንድ ትችላለህ፣ ብዙ ነገር ትላላችሁ። ነገር ማንኛው ይላል አንዱ አላምጣላ አይ አንድ አባ የሚጨምር ቦታ ቢኖርማ አንዱ ሙዝ ጨምር ነበር። እየሰማችሁ ይባላል። ስለዚህ አሁን ወንጌል ማስተማርበት ጊዜ የለም። ከመቀመጣችሁ ብሎ ይላችሁ ብሎ መነሳት ግን የታላቁ መልአክ የቅዱስ ገብርኤልን አማላጅነቱን ታላቅነቱን ዘማሪ መልአከ ሰላም ወንድማችን መምህራችን አንጋፋው ደጅ ጠናሁ እያለ ወይም ደግሞ ቅዱስ ገብርኤል በመዘመር እኔና እናንተ ስለታችንና ቀዳማያቱን አስራቱን እግዚአብሔር ያሰባችሁትን ያላሰባችሁትን ሁሉ አሁን የስለት ሰዓት ነው። ሁላችሁ የመጣችሁ ለሰጠው ይሰጠዋል። የዘራውን ያ የዘቀዘቀች የማይኖር የለባት ይህን ዘምረ ውጭ ማጋይዞ በለመድ አባፋሪ ስለዚህ ማፈል የለብንም። ይህን ደግሞ አሳውን እንዳይነ ውሃውን ደግሞ እንዳይነጭ ይባላልና ቤተክርስቲያን ግን እንዳይቀር ስሙ። የእናንተ ጊዜ ደግሞ እንዳይባክን እንዘምር እለበሉና እግዚአብሔር ይመስገን። ችግር የለም። አንድ መዝሙር ዘምርና ከትምህርት ወደ ስጦታ ብሎ አንድ መስመር እየዘመራል ሰፊ ሰዓት ወለተማ ማነጋገር ዘምሩና ስያቱና ስጦታችሁ ስለ አስራት አንዱ እስክሪብቶ ይዘን እንስልና መጨረሻ ላይ አውቶማቲክ አንድ ጊዜ እንጠቅላቸዋለን። ሲለረምና እግዚአብሔር ይመስገን። መድኃኒቴን የሚያሰራኝ ማነው? አምላኬ እየቀረሽ የሚያማችሁ ካላችሁ እርግና ካለ ልጅ ያዛችሁ መቀመጥ ትችላላችሁ። ለሌሎቻችሁ ግን 5 ደቂቃ ራሳችሁን ፈትሹ። መኖራችሁን ለማወቅ 4 ነገር እናድርጉ። የማቴዎስ ወንጌል ምዕራፍ 6 መጀመሪያ ለመጾም
መስጠት፣ ማካፈል፣ ማዘን፣ መተሳሰብ። ሁለተኛው መጸለይ፣ ሶስተኛው መጾም፣ አራተኛው መስገድ። እንግዲህ አራተኛው ይወጣል።